አሁን ሁላችንም ቢሆን በኦንላይን ስራ ብር ማግኘት እንፈልጋለን። ነገር ግን በዚህ ዘመን ስልካችሁን ቲክቶክ ለማየት፣ ፊልም ለማየት፣ ጌም ለመጫወቻ፣ ሙዚቃ ለማዳመጫ ብቻ ከሆነ የምትጠቀሙት ወደ ኋላ ቀርታችኋል ማለት ነው። ዘመኑ የውድድርና የቴክኖሎጂ እንደመሆኑ መጠን በስልካችሁ አሉባልታ ከማየት ይልቅ ገንዘብ መስራት መጀመር አለባችሁ። ኦንላይን ላይ ገንዘብ ለመስራት ብዙ ነገሮች ሞክሬያለሁ። ኦንላይን ላይ ብዙ አጭበርባሪዎች እንዳሉ ሁሉ በትክክል ገንዘብ የምታገኙባቸው ስራዎችም አሉ። ከነዚህም ውስጥ አንዱና ዋነኛው ዩቲዩብ ነው። በቀላሉ ቪዲዮዎችን ትቀርጹና ዩቲዩብ ላይ እየለቀቃችሁ ብር ማግኘት ትችላላችሁ። አሁን ላይ ብዙ ሰዎች ተከፋይ የሆኑበት ያለ ስራ ነው። እናንተም ስለ ዩቲዩብ ሰምታችሁ በዩቲዩብ ገንዘብ ለማግኘት ብላችሁ ዩቲዩብ ላይ ሰርች ስታደርጉ የሚመጡላችሁ ነገሮች ገንዘብ የሚሰራ ዩቲዩብ ቻናል ወይም ብራንድ የዩቲዩብ ቻናል አከፋፈት የሚል ነገር አይታችሁ ግር ሊላችሁ ይችላል። ነገር ግን ይህ ሁሉ ነገር ማታለያ ነው። ማንኛውም የዩቲዩብ ቻናል ይኖራችሁ እንጂ ገንዘብ መስራት ትችላላችሁ። ብቻ እናንተ ዩቲዩብ ቻናል ክፈቱና የዩቲዩብን ሕግ እስካላፈረሳችሁ ድረስ ቪዲዮዎችን እየጫናችሁ ገንዘብ ተከፋይ መሆን ትችላላችሁ። በእርግጥ ሁለት አይነት ቻናሎች አሉ። ፐርሰናል ዩቲዩብ ቻናል እና ብራንድ ዩቲዩብ ቻናል ይባላሉ። ፐርሰናል ዩቲዩብ ቻናል ማለት ራሳችሁ ብቻ የምትቆጣጠሩት ሲሆን ብራንድ ዩቲዩብ ቻናል ማለት ብዙ ሰው ሊቆጣጠረው የሚችል አንድ ቻናል ማለት ነው። ሌላ ውስብስብ ነገር የለውም። ዩቲዩብ ደግሞ የእናንተ ቻናል ፐርሰናል ሆነ ብራንድ ሆነ የሚለውን ሳይሆን የሚያየው ሕግን ጠብቀው እየሰሩ ነው ወይ የሚለውን ብቻ ነው። ደስ የሚለው ደግሞ ዩቲዩብ ቻናል ለመክፈት ስልክ ብቻ በቂ ነው። ቪዲዮ ለመቅረጽም ስልክ ብቻ በቂ ነው። የቀረጽነውን ቪዲዮ ለማቀናበርና ወደ ዩቲዩብ ለመጫን የሚያስፈልገን ስልክ ብቻ ነው። እኔም እስከ ዛሬ ድረስ ዩቲዩብ የምሰራው በስልኬ ብቻ ነው። ስለዚህ በዛሬው ቪዲዮ እንዴት አድርገን በስልክ ብቻ የዩቲዩብ ቻናል እንከፍታለን የሚለውን አብረን እናያለን። ስለዚህ በመጀመሪያ ክሮም አፕሊኬሽን እንከፍታለን። ሰርች ባሩ ጋር ሄደን youtube.com ብለን ሰርች እናደርጋለን። ከዛ በቀኝ በኩል ከላይ ያለችውን 3 ነጠብጣቧን እነካለን። ከዛ ወደ ታች በኩል ዴስክቶፕ ሳይት የሚለውን እናበራዋለን። ይህንን የምናበራው ከዚህ በኋላ የምንሰራቸው ነገሮች ሰፋ ባለ ስክሪን እንዲታየንና ይህ ቪዲዮ ኮምፒውተር ለሚጠቀምም ሰው እንዲሆን በማሰብ ነው። ስለዚህ ዴስክቶፕ ሳይትን ካበራን በኋላ ከላይ ኖቲፊኬሽን ባሩን ዝቅ አድርገን ሮቴት እንዲሆን እናድርገዋለን። ከዚህ በኋላ ስልካችንን ወደ ጎን እናጋድመውና በሰፊ ስክሪን እያየን ቻናላችንን እንከፍታለን ማለት ነው። ስለዚህ ከዚህ በፊት ዩቲዩብ እየተጠቀማችሁ ከሆነ ከላይ የፕሮፋይል ምልክቷን ስትነኩ እንደዚህ ይመጣልናል። ከዛ ስዊች አካውንት የሚለውን እነካና አድ አካውንት የሚለውን እነካለን። እዚህ ላይ ማስተዋል ያለባችሁ አሁን ለምንከፍተው የዩቲዩብ ቻናል አዲስ ጂሜል ለመክፈት እየሞከርን ነው። ነባር ጂሜል አካውንት ኑሯችሁ በሱ መክፈት ከፈለጋችሁ ነባሩን አካውንታችሁን መጠቀም ትችላላችሁ። ነገር ግን እኔ የምመክራችሁ አዲስ ጂሜል አካውንት ብትከፍቱ እመክራለሁኝ። ምክንያቱም ስልካችሁ ላይ የነበረ ነባር ጂሜል ሌላ ሰው ሚስጥር ቁጥራችሁን ካወቀባችሁ ሀክ ሊያደርጋችሁ ይችላል። ወይም ሴቭ ፓስዋርድ ካደረጋችሁት እሱን በማየት ብቻ ሀክ የመደረግ እድላችሁ ሰፊ ነው። ብዙ ቻናሎችም ሀክ የሚደረጉበት ዋነኛው ምክንያት ይህ ነው። ስለዚህ አዲስ ጂሜል ብትከፍቱ ይመረጣል። ከዚህ በፊት ደግሞ ገብታችሁበት የማታውቁ ከሆነ ሳይን ኢን የሚለውን ስትነኩ እንደዚህ ይሽከረከርና እንደዚህ ያመጣላችኋል። የድሮን ጂሜል መጠቀም ከፈለጋችሁ ከዚህ ላይ ታስገቡታላችሁ። ከዛ ኔክስት ትሉታላችሁ። አዲስ መክፈት ከፈለጋችሁ ደግሞ ክሬት አካውንት የሚለውን ትነኩታላችሁ። ከዛ ፐርሰናል ዩዝ የሚለውን ትነኩታላችሁ። ከዛ ኔክስት የሚለውን አንድ ጊዜ ትጫናላችሁ። ከዛ ስማችሁን እዚህ ላይ ታስገቡታላችሁ። ላስት ኔም የሚለው ላይ ከፈለጋችሁ ስም ማስገባትም አለማስገባትም ትችላላችሁ። እኔ ወርክ ልበለው ለምሳሌ። ከዛ ኔክስት እንለዋለን። ከዛ የተወለዳችሁበትን ቀን አስገቡ ይላል። የተወለዳችሁበትን ቀን የሚመስላችሁን ትመርጣላችሁ። ከዛ ጀንደር የሚለውን እኔ ወንድ ስለሆንኩ ሜል የሚለውን እመርጣለሁ። ሴት ከሆናችሁ ደግሞ ፊሜል የሚለውን ትመርጡና ኔክስት ትሉታላችሁ። ከዛ ጂሜል ያስመርጣችኋል። ከነዚህ ውስጥ የሚመቻችሁን ጂሜል ካላገኛችሁ ክሬት ዮር ኦን ጂሜል አድሬስ የሚለውን ትነኩና ለራሳችሁ የማይረሳችሁን የጂሜል ስም ትመርጡና ኔክስት ትሉታላችሁ። የጂሜሉ ስም ከተያዘ እንደዚህ ቀይ ያበራላችኋል። ስለዚህ እኔ ከላይ ከተሰጠኝ አንደኛውን
የጂሜል ስም መርጫለሁ። ከዛ ኔክስት እለዋለሁኝ። ከዛ ፓስዋርድ አስገባ ይለኛል። ፓስዋርዳችሁ የግዴታ መያዝ ያለባቸው ነገሮች ደግሞ ፊደላት፣ ቁጥርና ሲምቦል ናቸው። ከዛ ፓስዋርዳችሁን በትክክል ካስገባን በኋላ ኔክስት እንለዋለን። ከዛ እንደዚህ ሲመጣልን ኔክስት እንለዋለን። ከዛ ወደ ታች እንወርድና አያግሪ የሚለውን እነካለን። ስለዚህ አሁን ሙሉ በሙሉ አዲስ ጂሜል ከፍተን ጨርሰናል ማለት ነው። ቀጥታ ጂሜላችንን ካስገባልን ጥሩ ነው። ካላስገባልን ግን ከላይ በቀኝ በኩል ሳይኒን የሚል ነገር ታያላችሁ። ስለዚህ ሳይኒን የሚለውን እነካና ጂሜል አካውንታችንን ትመርጡለታላችሁ። ከዛ እንደዚህ ሲመጣላችሁ ፕሮፋይላችሁን ትነካላችሁ። ከስማችሁ ወደ ታች ክሬት ቻናል የሚለውን ነገር ታያላችሁ። እሷን ስትነኳት እንደዚህ ይመጣላችኋል። ስማችሁን መቀየር ከፈለጋችሁ እዚህ ላይ ትቀይሩታላችሁ። ዩዘር ኔማችሁንም መቀየር ከፈለጋችሁ ከታች በኩል ገብታችሁ መቀየር ትችላላችሁ። እኔ የቻናሌን ስም ዋሊያ ቲዩብ ብየዋለሁ። ከዛ ክሬት ቻናል ትሉታላችሁ። ስለዚህ እዚህ ላይ ከደረሳችሁ ዩቲዩብ ቻናል በተሳካ ሁኔታ ከፍታችኋል ማለት ነው። እስኪ ክሬት ያደረግነውን ቻናል እንመልከተው። ያው እንደምታዩት እዚህ ጋር ፕሮፋይልም የለውም ባነርም የለውም። ያው ገና ክሬት ያደረግነው ቻናል ስለሆነ ትንሽ ማስተካከል አለብን። ስለዚህ ቻናላችንን በጥቂቱም ቢሆን ለማሳመር እንሞክራለን ማለት ነው። ስለዚህ በመጀመሪያ ጄሚናይ አፕሊኬሽን ጋር እንገባለን። ከዛ ጀነሬት ኤ ፕሮፋይል ፒክቸር ፎር ማይ ዩቲዩብ ቻናል ዋሊያ ቲዩብ ብለን እናዘዋለን። ትንሽ ፕሮሰስ ያደርግና አሪፍ ፕሮፋይል የሚሆን ፎቶ ያመጣልናል። ካልተመቻችሁ እንዲጨመር የምትፈልጉትን ነገር እየጻፋችሁ ማሳመር ትችላላችሁ። ለኔ ግን ይህ ፎቶ ስለተመቸኝ ወደ ውስጥ እንገባና ሴቭ እናደርገዋለን። ከዛ ተጨማሪ ባነር ስለሚያስፈልገኝ ጀነሬት ባነር እለዋለሁ ማለት ነው። ከዛ ትንሽ ሰከንድ ይቆይና እንደዚህ ሰርቶ ያመጣልናል። ባነሩንም ሴቭ አድርገዋለሁኝ። ከዛ አሁን የሚጠበቅብን ባነሩንም ፕሮፋይሉንም አፕሎድ ማድረግ ነው። ስለዚህ ወደ ክሮም ተመልሰን እንገባና ፕሮፋይላችንን አንዴ እነካለን። ከዛ ወደ ታች ላይ ዩቲዩብ ስቱዲዮ የሚለውን እንከፍታለን። ከዛ ዌልካም ቱ ዩቲዩብ ስቱዲዮ የሚል ይመጣልናል። ኮንቲኒው እንለዋለን። በግራ ከታች በኩል ከስተማይዜሽን የሚለውን እነካለን። እዚህ ጋር ባነር አፕሎድ አድርጉ ይለናል። አፕሎድ የሚለውን ነክተን በጄሚናይ የሰራነውን ባነር አፕሎድ እናደርጋለን። ከዛ ከዚህ ከታች ጋር የምታዩት ደግሞ የፕሮፋይላችሁ ነው። ፕሮፋይላችሁን አፕሎድ የሚለው ጋር ትነኩትና ለፕሮፋይል የሰራችሁትን ፎቶ እንመርጥለታለን። የቻናላችንን ስም መቀየር ከፈለግን ደግሞ እዚህ ጋር መቀየር እንችላለን። ሃንድል የሚለው ላይ ደግሞ የቻናላችሁን ዩዘርኔም መቀየር ትችላላችሁ። ከዛ እዚህ ጋር ደግሞ ዲስክሪፕሽን የሚለው ላይ ደግሞ ስለ ቻናላችሁ ማብራራት የምትፈልጉትን ነገር ትጽፉበታላችሁ ማለት ነው። አድ ሊንክ ከሚለው ላይ ደግሞ የተለያዩ የሶሻል ሚዲያ አካውንታችሁን እንደ ቲክቶክ፣ እንደ ፌስቡክ፣ እንደ ኢንስታግራም ምናምን ያሉትን ነገሮች ማገናኘት ትችላላችሁ ማለት ነው። ቪዲዮ ዋተርማርክ የሚለው ላይ ደግሞ አፕሎድ የሚለውን ነካና የምትፈልጉትን ፎቶ እንደዚህ አይነት ነገሮችን አፕሎድ ታደርጋላችሁ። ከቪዲዮ መጨረሻ ላይ እንዲታይ ከፈለጋችሁ ኤንድ ኦፍ ቪዲዮ የሚለውን ትመርጡለታላችሁ። ሙሉ ቪዲዮውን ላይ እንዲታይ ከፈለጋችሁ ደግሞ ኢንታየር ቪዲዮ የሚለውን ትመርጡለታላችሁ። እኔ ኢንታየር ቪዲዮ የሚለውን መርጬለታለሁ። ከዛ ፐብሊሽ የሚለውን እነካለን። ስለዚህ ቻናላችንን በጥቂቱም ቢሆን ለማሳመር ሞክረናል ማለት ነው። እስኪ እስካሁን የለፋነውን ለማየት እንሞክር። ስለዚህ ቪው ቻናል የሚለውን አንድ ጊዜ እነካዋለን ማለት ነው። ይኸው ልክ እንደምታዩት ፕሮፋይሉም ባነሩም ተቀይሯል፣ ዲስክሪፕሽኑም ይታያቸዋል። ስለዚህ ሌሎች ሰዎች እናንተን ቻናል እንደዚህ ነው የሚያዩት ማለት ነው። እኛ ደግሞ እዚህ ድረስ መጠን ሰብስክራይብ ሳናደርግ መመለስ ስለሌለብን እና መጀመሪያ የኛን ስራ ራሳችን መውደድ ስላለብን ቻናላችንን ሰብስክራይብ እናደርገዋለን ማለት ነው። የዛሬው ቪዲዮአችን በስልካችን ብቻ ቻናል እንዴት ክሬት እንደምናደርግ አይተናል።
ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ለወዳጅ ዘመዶቻችን ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉላቸው። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ግለጹልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ።